ፊልሙ የሚጀምረው ፔትራና ጀምስ የተባሉ ሁለት ፍቅረኛሞችን እያሳየን ሲሆን ፔትራና ጀምስን ለረጅም ጊዜ አብረው የቆዩ ፍቅረኛሞች ነበሩ። አሁን ላይ አሪፍ ጊዜን እያሳለፉ ሲሆን ፔትራ የትምህርት ሰዓቷ ስለደረሰባት ጀምስን ለብቻው ትታው ትሄዳለች። ጀምስም ለተወሰነ ሰዓት ረፍት ካረገ በኋላ ወደ ትምህርት ቤት ለመሄድ ይወስናል። ጀምስም ረፍት ካረገበት ሲነሳ በጣም ሰዓቱ ሄዶ ነበርና በመደናገጥ ልብሱን መለባበስ ይቀጥላል። የደነገጠበትን ምክንያት ዚሚት የተባለ አስተማሪ እሱን ጠምዶት ስለነበርና አሁን ባለበት ሰዓትም ክፍለ ጊዜ ዚሚት ስለነበር ነበር። በትምህርት ቤትም እንደደረሰ ዚሚት እንዳይገባ ይከለክለዋል። ጀምስም የተወሰነ ዚሚትን ከለመነው በኋላ እንዲገባ ይፈቅድለታል። ዚሚት የሳይኮሎጂ አስተማሪ ነበርና ዛሬ የሚማሩት ክላስ የመጨረሻ ክላሳቸው እንደሆነ ይናገራል። በተጨማሪም ዚሚት የፍልስፍና አስተማሪ ሲሆን ተማሪዎቹንም አሪፍ ትምህርቶችን ያስተምራቸው ነበር። ዛሬ ግን ከተማሪዎቹ ጋር ከመለየቱ በፊት ከዛሬ ከተማራቸው ትምህርቶች ውስጥ የትኛው ፍልስፍና እንደሚያስደስታቸው ይጠይቃቸዋል። ቺፕስ የተባለውም ተማሪ የሰው ልጅ ከዝንጀሮ ነው የመጣው የሚለው ቲዮሪና ፍልስፍና እንደሚያስደስተው ይናገራል። አሁን ላይ ያለነውም ሰዎች ከዝንጀሮ እንደመጣንና አሁን ላይ ያሉትም ዝንጀሮዎች ወደ ሰው እንደሚቀየሩ ያምንም ነበር። በመቀጠልም የጃክ ተራ ሲሆን ጃክም በባቡር አደጋ ላይ 4 መደበኛ ሰዎች ከሚሞቱ አንድ ወፍራም ሰው ቢሞት የተሻለ ነው የሚል ፍልስፍና ያቀርባል። በመቀጠልም የጆርጂኒያ ተራ ሲሆን አለማወቅ የሚለው ፍልስፍና ያስደስታታል። አንዲት ሴት ከፎቅ ላይ ልትወርቅ ደርሳ 4 ጓደኞቿ ደግሞ እሷን ለማዳን ይመጣሉ። ጓደኞቿ እሷን ለማዳን እጃቸውን ከዘረጉ አብረዋት ሊወድቅ ይችላሉ። በዚህም ምክንያት ሶስቱም ጓደኞቿ እሷን ሳይረዷት ይመለሳሉ። ልጅቷ ግን ከፎቅ ላይ ልትወርቅ የነበረው በአደጋ ሲኦል ጓደኞቿን ለመፈተን ነበር። ይቺ ልጅም አደጋ ውስጥ ገብታ ጓደኞቿን እንደማያድኗት ከምታውቅና ከምታዝን ይልቅ አለማወቋ የተሻለ እንደሚሆን ይታሰባል። ጆርጂኒያን በጣም የወደደችው ይህንን ፍልስፍና ነበር። ዚሚትም ተማሪዎቹ ያነሱትን ሀሳብ ወደውታል። ከተማሪዎቹ ጋርም ከመለያየቱ በፊት የተማሪዎቹ አንድ የመጨረሻ ፈተና አዘጋጅቶላቸው ነበር። በፈተናው ላይ ምድር አሁን ካለችበት ሁኔታ በጣም ወደ ተቀየረች ሁኔታ ትገባለች። እነዚህም ፍልስፍና ተማሪዎችም አስተማሪዎቻቸው የሚነግራቸው ሀሳቦችንም በአይምሯቸው ያስባሉ። በአይምሯቸውም ሲያስቡ እሱ የሚነግራቸው ነገር አሁን ላይ እንደተፈጠረ አስበው በሀሳብ መሄድ ግዴታቸው ነበረ። ዚሚትም ተማሪዎቹን በሀሳብ ወደ አንድ ቦታ ይዟቸው ይሄዳል። ዚሚት ተማሪዎቹን ይዟቸው የሄደው ቦታ በጨረርና በአሲዳማ አየር የተበከለ አካባቢ ነበር። የተማሪዎቹም ህይወት ሊተርፍበት የሚችልበት መንገድ አንድ ቤት ብቻ ውስጥ በመግባት ነበር። በቤት ውስጥም በመግባት ሊተርፉ የሚችሉ ተማሪዎች ብዛት ቁጥር 10 ብቻ ነበር። 10ዎቹም ተማሪዎች የሚመረጡት ምክንያታዊና ለመኖር አሪፍ ሀሳብ ያቀረበ ተማሪ ነበር ወደ ቤቱ እንዲገባ ፍቃድ የሚሰጠው። በክፍል ውስጥ ያሉት ተማሪዎች አስተማሪ ወደ ጭንቀት ዓለም እየወሰዳቸው ስለሆነ ሀሳቡን እንዲያቆም ይፈልጉ ነበር። ዚሚትም ለተማሪዎቹ በዚህ ምናባዊ ዓለም ውስጥ የሚደረገውን ፈተና የሚያልፉ ከሆነ ነጥብ የሚጨምርላቸው እንደሆነ ይነግራቸዋል። ላይክ ለምን ደሞ አታረጉት? እኔ ልብ ቅርጹን ሳሉልኝ አላልኳችሁ? እንደዚህ ንኩልኝ ነው እንጂ እንደዚህ መጠንቆል ምን ያቀሳል? ኧረ በስመ አብ። የዚህን ሰዓትም ፔትራ የተባለችው ተማሪ ከዚህ በፊት ያላት ነጥብ በቂ እንደሆነና በዚህ ጨዋታ ላይ መሳተፍ እንደማትፈልግ ትናገራለች። ዚሚትም የሱን ሀሳብ ሰዎች ሳይቀበሉ ሲቀሩ በጣም ይናደር ነበርና ለፔትራም ካላት ነጥብ ላይ ቀንሰው ይህንን ክፍል እንድትወርቅ እንደሚያደርግና በድጋሚ እንድትማር እንደሚያደርግ ይነግራታል። ፔትራም የዚሚት ዛቻ ያስፈራትና ወደ ክፍሉ ተመልሳ ጨዋታውን ለመጫወት ትወስናለች። ዚሚትም ከክፍል ውስጥ ከሚገኝ ማስቀመጫ ላይ አንድ ሳጥን ይዞ ወደ ተማሪዎቹ ጋር ይመጣል። በዚህ ሳጥን ውስጥም የተለያዩ ካርዶች ነበሩ የሚገኙት። በካርዶቹም ላይ ለተማሪዎቹ የተለያዩ ማንነቶች የሚሰጡ ስራዎች ነበሩ። ሁሉም ተማሪዎችም አንዳንድ ካርድ እንዲያነሱ ይፈቀድላቸዋል። ዚሚትም ለተማሪዎቹ በካርዱ ላይ የተጻፉ ስራቸው ምን እንደሆነ ይጠይቃል። አሁን ሁሉም ተማሪዎች በካርዱ ላይ የሚገኙ ስራዎችን በሚናገሩ ሰዓት አስፈላጊ ስራ ያላቸው ሰዎች ወደ ቤቱ ይገባሉ። ነገር ግን አስፈላጊ ያልሆነ ስራ የተሰጣቸው ሰዎች ከቤቱ ውጪ የሆኑና በአቶሚክ ቦምቡና በመርዛማ አየሩ ምክንያት ህይወታቸው ያልፋል። አብዛኞቹ ተማሪዎች ጥሩ የሆነ ስራ ይደርሳቸውና ወደ ቤት ውስጥ እንዲገቡ ይፈቀድላቸዋል። ነገር ግን ቶቢ የተባለው ተማሪ ግጥም ጸሐፊ እንደሆነ ነበር የተናገረው። ግጥም ጸሐፊም በህይወት ለመኖር በጣም አስፈላጊ ሰው ስላልሆነ ዚሚት ወዲያውኑ ይገለዋል። በጓደኛቸውም መሞት የደነገጡት ተማሪዎች ዚሚት ለምን እንደዚህ እንዳደረገ ይጠይቁታል። ዚሚትም ይህንን ተማሪ ባይገለው ኖሮ ውጪ ላይ በሚገኘው መርዛማና በአሰቃቂው አየር ተሰቃይቶ ከሚሞት እንደገላገለው ይናገራል። አሁን ላይም ዚሚት እሱን መግደሉ ለተማሪው ረፍት እንደሚሰጠውና ለሱ አስቦ እንደሆነ የገደለው ይረዱ ጥያቄያቸውን ይተውታል። ዚሚትም የተቀሩትን ተማሪዎች ሙያቸውን ይጠይቅና አስፈላጊ የሆኑ 10 ሙያ ያላቸውን ሰዎች ወደ ቤቱ እንዲገቡ ያደርጋል። ከተመረጡትም 10 ተማሪዎች ውጪ ሌሎቹ የፈጠነ ከአካባቢው እንዲለቁ ይናገራቸዋል። ከቦታውም ለቀው መሄድ ያለባቸውም ተማሪዎች ከጓደኞቻቸው ጋር እያወሩና እየተሰናበታቸው መሆኑን እንመለከታለን። ዚሚትም የሚያወሩበት ጊዜ እንደበቃ ይነግራቸውና 10 ተማሪዎች ወደ ቤቱ እንዲገቡ ያደርጋቸዋል። በተሰጣቸው ሰዓት ግን ከቦታው ላይ መልቀቅ ያልቻሉት አላስፈላጊ ተማሪዎች ዚሚት ይገላቸዋል። ዚሚትም ሲናገር የተገደሉት ተማሪዎች በመርዛማው ጋር ተሰቃይተው እንዳይሞቱ ብሎ አስቦ ስለሆነ ይናገራል። የተቀሩትም 10 ተማሪዎች የነሱ ዕጣ ፈንታ እንደነዚህ ተማሪዎች በዚሚት ተገለው መሞት እንደሆነ ይገምታሉ። ከሁሉም የተሻለ የማሰብ ችሎታ ያላት ፔትራም ወደ አንድ ተማሪ ጋር
ትሄድና መልእክት ትነግረዋለች። ፔትራም ለዚህ ተማሪ የነገረችው መልእክት ዚሚት ወደ ቤቱ ሳይገባ በፊት ሁላችንም ገብተን እንዝጋበት የሚል ሐሳብ ነበረ። ይሄ ተማሪም ፔትራ እንደነገረችው ለሁሉም ተማሪዎች እየዞረ መልእክቱን መናገሩን ይቀጥላል። ተማሪዎቹም ዚሚት ወደ ቤቱ ከመግባቱ በፊት የፈጠነ ገብተው በሩን ይዘጉበታል። በሩንም ከዘጉት በኋላ ቤቱን ዞር ዞር እያሉ መጎብኘት ይጀምራሉ። በቤት ውስጥም ለተማሪዎች መተኛ ቦታና የተለያዩ እንቅስቃሴ የሚሰሩበት ቦታዎችም ተሟልቶላቸው ነበር። በመተኛ ሰዓታቸው ላይም ጀምስ እና ፔትራ በአንድ አልጋ ላይ ተኝተዋል። ፔትራም ጀምስ እንቅልፍ እስኪወስደው ተጠብቅና ከአልጋ ላይ ተነስታ ትሄዳለች። ፔትራ አሁን ላይ ሄደችው ወደ በሩ ነበር። ዚሚት በመርዛማው አየር ምክንያት ህይወቱ እያለፈ ይገኛል። አስተማሪውም ለፔትራ አንድ ወረቀት ያሳያታል። ወረቀቱም የሚለው ከዚህ ቤት ለመውጣት የሚያስፈልጋችሁ ቁልፍ በእኔ እጅ ነው የሚገኘው በማለት እንዲከፍቱላቸው ይጠይቃቸዋል። ይህንንም የተመለከተችው ፔትራ ክፍል ውስጥ የቀሩትን ተማሪዎች በሙሉ ትጠራቸዋለች። ተማሪዎቹም በሙሉ ዚሚት እየዋሻቸው እንደሆነ በማሰብ በሩ እንዳይከፈት በማስማማት ዚሚትን እዛው ትተውት ወደ ውስጥ ይመለሳሉ። በቤት ውስጥም ሊቆዩ የቻሉት ለቀናት ብቻ ነበረ። ምክንያቱም የተዘጋጀላቸው ምግብ ለትንሽ ቀናት የሚያገለግል ነበረና ምግባቸውን ማለቁን ያስተዋሉት ተማሪዎች በፊት ላይ ጠግበው ያስቀምጡትን ምግብ እየለቃቀሙ መብላታቸውን ይቀጥላሉ። ፔትራም የምግቡን ማለቅ ስትመለከት ወደ ዚሚት ጋር ትሄዳለች። ዚሚትም በመርዛማው አየር ምክንያት ሙሉ በሙሉ ሰውነቱ ደርቋል። በአካባቢው ላይ የሚገኙ እንስሳቶች ሬሳውን ሲመገቡትም ትመለከታለች። ፔትራም ለተማሪዎቹ ያየችውን ትነግራቸውና ከዚህ ቤት ውስጥ አንድ ላይ ለመውጣት ይወስናሉ። ነገር ግን ዚሚት እንደነገራቸው ቤቱ በይለፍ ቃል የተቆለፈ ነበረ። ከተማሪዎቹ መካከልም የዚህን በር የመክፈቻ ፓስወርድ ማንም ሰው ያውቅም ነበረ። ተማሪዎቹም በሩን ለመክፈት የተለያዩ ዘዴዎችን ቢሞክሩም አንዳቸውም ሊከፍቱ አልቻሉም ነበረ። ከዚህ በኋላም ተማሪዎቹ ከዚህ ክፍል መውጣት ባለመቻላቸው ተርፏቸው የጣሉትን ምግቦች በድጋሚ እየፈላለጉ መመገባቸውን ይቀጥላሉ። ነገር ግን ተርፏቸው የጣሉት ምግብ ለረጅም ጊዜ እዛ ውስጥ እንደማያቆያቸው በሚረዱ ሰዓት አብዛኞቹ ተማሪዎች በድንጋጤና በረሃብ ምክንያት መሞት ይጀምራሉ። ትዕይንቱም ወደ ትምህርት ቤት ይመለሳል። ዚሚት ተማሪዎቹን እስካሁን በመናብ እየፈተናቸው ቢሆንም ፈተናውን ግን እንዳላለፉ ይነግራቸዋል። ምክንያቱም ተማሪዎቹ በሩን ከፍተው መውጣት ስላልቻሉ ነበረ። ዚሚትም ተማሪዎቹን አሁንም በድጋሚ በመናብ ወደ ሌላ ቦታ ወስዷቸው ሊፈትናቸው ማሰቡን ይናገራል። በተመሳሳይም በአሁኑ ቦታ ላይም አየሩ መርዛማ ወደሆነ አንድ አካባቢ ይወስዳቸዋል። ልክ እንደ ከዚህ በፊቱ አሁንም የመጡት ተማሪዎች የሚተርፉት አንድ ቤት ውስጥ ተመርጠው የሚገቡ 10 ተማሪዎች ብቻ እንደሆኑ በመናገር እንደ ከዚህ ቀደሙም 10ሩ ተማሪዎች ጠቃሚና ለመኖር አስፈላጊ የሆኑ ሐሳቦችንና አስፈላጊ የሆኑ እድሎች የደረሳቸው ተማሪዎች ብቻ እንደሆነ ይናገራል። አስፈላጊ የሆኑትም 10ሩ ተማሪዎች ከተመረጡ በኋላ ያልተመረጡ ተማሪዎች የፈጠነ በመኪና ከአካባቢው እንዲጠፉ ይደረጋል። ተማሪዎቹም እንደታዘዙት መኪናቸውን ይዘው ከአካባቢው ለመጥፋት በሚሞክሩ ሰዓት ኃይለኛው አየር ይደርስባቸውና መኪናቸውን ያፈነዳቸዋል እና የሙሉ ተማሪ ህይወት ያልፋል። የተመረጡትም 10 ተማሪዎች በፍጥነት ወደ ቤታቸው እየሮጡ ሲገቡ እንመለከታለን። በዚህ ቤት ውስጥ ግን የተመረጡት ተማሪዎች ደስተኛ አልነበሩም። ምክንያቱም ልክ እንደ ከዚህ በፊቱ በመጨረሻው ቀናት በረሃብ እንደሚሰቃዩና እንደሚሞቱ ያውቃሉ። አንድ ቀንም ፔትራ ከእንቅልፏ ትነሳና ወደ ጀምስ ጋር ትሄዳለች። በአሁኑ ግን ጀምስ በዚህ ምናባዊ ጉዞ ላይ ተመሳሳይ ጾታ አፍቃሪ ነበረ። አብረዋቸው ከሚማር ጃክ ከሚባል ተማሪ ጋርም የጾታዊ ግንኙነት እየፈጸሙ ነበር። ፔትራም ይሄን እንደተመለከተች ትደናገጥና ለሌሎቹ ተማሪዎች ያየችውን ትናገራለች። በዚህ ምናባዊ ጉዞ ላይም ዋና ተማሪዎች ተመሳሳይ ጾታን ማስቀረት ነበር። በዚህም ምክንያት በክፍል ውስጥ የሚገኙት ሁሉም ተማሪዎች ወንድና ሴት ጥንድ ሆነው እንዲመረጡ ተደርጓል። የተመሳሳይ ጾታ ግንኙነቱን ለማስቀረት ሲባልም ሁሉም ሰዎች ወንድና ሴት በመሆኑ በየክፍላቸው እየተሳሳሙ ነበር። ይህም ለዚህ እንዳለ ዚሚት ቦኒ የተባለችዋን ተማሪ ያፈቅራታል። ነገር ግን ቦኒ ሌላ ወንድ መርጣ ከሱ ጋር አሪፍ የፍቅር ጊዜን እያሳለፈች ነበር። ዚሚትም የቦኒ ተግባር ያናድደውና ሁሉንም ተማሪዎች ያስፈራራቸዋል። ከቦኒ በስተቀረም ሁላቸውም ከክፍል ውስጥ እንዲወጡ ያዛቸዋል። ሁሉም ተማሪዎችም ከክፍል ውስጥ በሚወጡ ሰዓት የቦኒ ፍቅረኛ የሆነው እዛው ክፍል ውስጥ ተደብቆ ይቀራል። ዚሚት ባላሰበበትም ጊዜ ይሄድና ዚሚትን መጥቶ መሬት ላይ ይጥለዋል። የዚህ ሰዓትም ቦኒ ዚሚትን ሽጉጥ ታነሳና ፍቅረኛዋን እንዲተው ካለበለዚያ እንደምትተኮስበት ታስፈራራዋለች። ነገር ግን ዚሚትና ጃክ ሊላቀቁ አልቻሉም ነበር። በዚሚትም የተናደደው ጃክ እስክሪፕቱ ያነሳና ጆሮውን ይወጋዋል። ዚሚትም ጆሮውን ከተወጋ በኋላ አይምሮውን ይሰትና ዝም ብሎ ወደ በሩ መሄድ ይጀምራል። በስክሪፕቶም ተወግቶ ምንም አለመጮውና ለመናገሩ ያስገረማቸው ጃክ እና ቦኒ እሱን እየተከተሉት ነው። ዚሚትም ወደ በሩ የመጣው ሁሉንም ተማሪ ለመግደል ነበር። በሩን የሚከፍተውና ከውጭ በሚመጣው ሰዓት ተማሪዎቹ በሙሉ እንዲሞቱ ያደርጋል። ትዕይንቱም ወደ ትምህርት ቤቱ ሲመለስ ዚሚት በድጋሚ ተማሪዎቹ ፈተናውን እንደወደቁ ይናገራል። በድጋሚም ዚሚት አሁን ላይ ይህን ፈተና መፈተን እንዳለባቸውና የመጨረሻ ዕድላቸው ይሄ እንደሚሆን ይነግራቸዋል። ተማሪዎቹ ግን ይህን ፈተና ማለፍ ካልቻሉ ቀጣይ ዓመትም ይህን ክፍል ደግሞ ነበር የሚማሩት። የዚህን ሰዓትም ጀምስ እየሮጠ ወደ ጠረጴዛው ጋር ይሄዳል። ዚሚትም ለተማሪዎቹ ማንነታቸውን የያዘውን ካርድ የሚልከውን ሳጥን አነሳው። እስካሁን የፍልስፍና መምህራቸው የነበረው ዚሚት በተማሪዎቹ ላይ እየተጫወተ ነበር።
በሳጥን ውስጥም ምስጢራዊ ክፍል የሚገኝ ሲሆን ጥሩ ማንነቶችን ለፈለገው ተማሪ እየሰጠ ነበረ። ጭንቅላት አለው ግም ነው ልንገርህ፣ የማይረባ ግም ቆሻሻ፣ የመጨረሻ ቆሻሻ። እንደዛ አይደረግም እንደዚህ ልንገር፣ ሞቱ ይሻለዋል። ከዚህ ቀደም በተደረገው የምናባዊ ጉዞ ላይ ጀምስ የተቃራኒ ጾታ አፍቃሪ የሆነው በሱ ምክንያት ነበር። አሁን ላይ ተማሪዎቹ ዚሚት በእነሱ ላይ ሴራ እየሰራባቸው ሊያሸንፉ እንዳልቻሉ ገብቷቸዋል። በድጋሜም ካርዳቸውን ተከፋፍለው ፍትሃዊ በሆነ መንገድ ሊከፋፈሉ ይወስናሉ። በአሁኑ የምናባዊን ጉዞ ተማሪዎች ወደ አንድ ደሴት ነበር የሄዱት። በዚህ ደሴት ላይም ከዚህ በፊት እንደነበረው መርዛማ አየር ይገኛል። በሁሉም የምናባዊ ጉዞ ላይ ሽጉጥ የነበረውም ዜኒት በዚህኛውም ላይ ነበረውና ሽጉጡን ሊወስድ ይሄዳል። ዜኒትም ሽጉጡን በሚወስድ ሰዓት ከውጪ ተማሪዎች ሲጫጫሁ ይሰማና ወደ ውጪ ይወጣል። ዜኒትም ወደ ውጪ ሲወጣ ምንም ነገር ስላላገኘ በባህሩ ዳርቻ ላይ ይቀመጣል። በዚህ ሰዓትም ፔትራ ወደሱ ጋር ተመጣና ታቅፈዋለች። ፔትራ በአሁኑ የምናባዊ ጉዞ ዜኒትን ማገዝ ስለፈለገች ተማሪዎቹን ማሳለፍና መጣሉን እንድታግዘው ትጠይቀዋለች። ዜኒትም ፔትራ እንድታግዘው ስለፈቀደላት በቤት ውስጥ የሚቀሩትን 10 ሰዎች እየመረጠች ነበር። 10 ሰዎች ተመርጠው ካለቁ በኋላ ፔትራና ዜኒት ወደ ውስጥ ከሚገቡ ሰዎች ውስጥ ሳይመረጡ ይቀራሉ። ዜኒትም ነገሩ ያናድደውና በሽጉጥ አስፈራርቶ 2 ሰዎችን አስወጥቶ በእነሱ ቦታ ለመግባት ይሞክራል። ነገር ግን የዜኒትን ሽጉጥ ፔትራ ያቀፈችው ሰዓት ሰርቀው ስለነበረ ሽጉጥና ጥይቱን መልሳ ትሰጠዋለች። የዚህ ሰዓትም ወደ ቤት ውስጥ ሊገቡ ከተመረጡት ተማሪዎች መካከል የፔትራ ፍቅረኛ የነበረውም ጀምስ ሽጉጥ ይዞ ገብቶ ነበር። ጀምስም መሳሪያውን ወደ ዜኒት ላይ እያነጣጠረ ፔትራን እንዲለቃትና ከነሱ ጋር እንድትቀላቀል እንዲያደርጋት ያስፈራረዋል። ነገር ግን ዜኒት በጨዋታ ህግ ላይ እንዲህ አይነት ነገር እንደማይሰራና የተሸነፈ ሰው ከዚህ ቦታ ላይ ለቆ መሄድ እንዳለበት ይናገራል። በዚህም ምክንያት ፔትራና ዜኒት ሌላ ተማሪዎችንም ጨምሮ ከዚህ አካባቢ ላይ ለቀው መሄድ ነበረባቸው። ነገር ግን የተመረጡት 10 ሰዎች ፔትራን ይፈልጓታል። ምክንያቱም ከዚህ ቤት ውስጥ ሊወጡበት የሚችሉበትን ይለፍ ቃል የምታውቀው እሷ ብቻ ነች። ፔትራም ዜኒትን በማወጣጣት በሩን የሚከፍቱበትን ኮድ አውቀዋለች። የዚህን ሰዓትም ቺፕስ ፔትራና ዜኒት አንድ ላይ ከዚህ ቦታ ላይ እንዲሄዱ ተስማምቷል። ነገር ግን ቦታው በውሃ ብቻ የተሞላ ስለሆነ ቦታውን ለቀው ሊሄዱበት የሚችሉበትን የጀልባ ቁልፍ መታ እንድትወስድ ይነግራታል። ፔትራም የጀልባውን ቁልፍ ለመውሰድ ወደሱ ጋር ስትመጣ ቺፕስ ፔትራም ወደ ውስጥ በማስገባት ራሱን በማስወጣት በሩን ይቆልፈዋል። ከዛም ቺፕስ የጀልባው ቁልፍ በእጁ ላይ ስለሚገኝ ከሌሎቹ ካልተመረጡ ተማሪዎች ጋር አብረው ከቦታው ላይ ይሄዳሉ። አሁን ላይ በቤት ውስጥ የሚገኙት ተማሪዎች ልክ እንደሌላ ጊዜ አይጨነቁም። ምክንያቱም ፔትራ በሩን የሚከፍቱበትን የይለፍ ቃል ስለምታውቅ ሁሉም ሰው በነፃነት ከዚህ ቦታ ሊወጣ ይችላል። በቦታው ላይ የሚገኘው መርዛማ አየር እንዳለፈም ተማሪዎቹ በሩን ይከፍቱትና ይወጣሉ። ከዚህም የባህር ዳርቻ ላይም ከመሄዳቸው በፊት ለመጨረሻ ጊዜ እሳት እየሞቁ አብረው ለመነጋገር ይወስናሉ። የዚህ ሰዓትም በአጠገባቸው አንድ ሚሳኤል መጥቶ ይወድቃል። ተማሪዎችም ወደ ሚሳኤሉ በሚጠጉ ሰዓት ዜኒት መሳሪያ በመያዝ ወደ እነሱ ጋር ይጠጋል። ዜኒትም ጨዋታውን እንደተሸነፉ ከሌሎች ተማሪዎች ጋር በመሆን በመርከብ አልሄደም ነበርና በአንድ ዋሻ ውስጥ በመቀመጥ አይጦችንና የተለያዩ ነገሮችን በመመገብ እስካሁን በህይወት ቆይቶ ነበር። እናም ዜኒት እነዚህ ተማሪዎች ከዚህ ቦታ ላይ አሸንፈው እንዲወጡ ስለማይፈልግ አንድ ባንድ ሊገላቸው ነበር የመጣው። ተማሪዎቹም አብረው በቆዩ ሰዓት እርስ በርስ ይተማመኑ ስለነበረ በአንድ ላይ በመቆም እሱ መጋፈጥ ይጀምራሉ። አጠገባቸው ላይ የነበረውን ሚሳኤል በመጠቀም ዜኒትንም ጨምሮ እዛ ጋር ያለው ሰው እንዳለ እንዲሞት ያደርጋሉ። በሌላ በኩልም ከአካባቢው ላይም በጀልባ የመለጡት ተማሪዎች በአንድ ደሴት ይደርሳሉ። በዚህ ደሴት ላይም ራሱን አሳልፈው መስዋዕት ያደረገውም ቺፕስ በርካታ ሴቶችን አግኝቷል። በደሴቱ ላይም የሚገኘው ብቸኛው ወንድ እሱ ስለነበረ ከሁሉም ሴቶች ጋር አሪፍ ጊዜን የማሳለፍ እድሉን አግኝቷል። ትዕይንቱም ወደ ትምህርት ቤት ሲመለስ ዜኒት አሁን ከተማሪዎቹ አይምሮ በላይ መሆን ስላልቻለ ጨዋታውን ተሸንፏል። አሁን ላይ ሁሉም ተማሪዎች ወደሚቀጥለው ክፍል ማለፍ ችለዋል። ሁሉም ተማሪዎች ከወጡ በኋላ ግን ዜኒትና ፔትራ ወደ ኋላ ይቀራሉ። ዜኒት ከበፊት ጀምሮ ፔትራን ስለሚያፈቅራት ብዙ ጊዜ አብረው ቆይተዋል። ነገር ግን ፔትራ ጀምስን በጣም እንደምታፈቅረውና ከሱ መለየት እንደማትችል ትነግረዋል። ለመጨረሻ ጊዜም ዜኒትን ትሰማውና ከትምህርት ቤቱ ትወጣለች። በመጨረሻው ትዕይንት ላይም በትምህርት ቤት ውስጥ የሚጫወትባቸውን ተማሪዎች ያጣው ዜኒት ለብቻው እንደቀረ እንመለከታለን። ዜኒትም ወደ ቢሮ ገብቶ መሳቢያውን በሚከፍት ሰዓት አንድ ሽጉጥ ይመለከታል። በትምህርት ቤት ውስጥም ከፍተኛ የመሳሪያ ድምጽ ይሰማል። የዛሬ ትዕይንታችንም እዚህ ላይ ያበቃል። በቀጣይ አሪፍ ፊልም ይዤላችሁ እስክመጣ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ። ላይክ የሚያላረጋችሁ ካላችሁ ላይክ አድርጉ። በቀጣይ ባበደ ፊልም እንገናኛለን። ቸር ሰንብቱ።